አንዳንድ ጉልበተኞች ግን ተው እረፉ። ለምሳሌ ህንጻ ሲሰራ ራምፕ ይሰራል አካል ጉዳተኛ ተብሎ ማለት ነው፣ ያው ህጉም ስለሚያስገድድ። ነገር ግን በቃ ሰራን ለማለት ያህል እንደዚህ በቃ በጣም ዝቅዝቅ ብሎ ይሰራል። ምንም በቃ ሰውም የማይወጣበት ዳገት የሆነ ነገር ማለት ነው። እና ስሎፑን እስቲ በትክክል ተጠቀሙበት እና በትክክል ሰው ከሰራችሁ አይቀር ይጠቀሙበት ከተሰራ አይቀር ማለት ነው። ሌላው ደግሞ መንገድ ላይ ለልማት እየተባለ የሚቆፈሩ ጉድጓዶች አሉ። ዲሽም ለመስራት ማኖር ብቻ ማንኛውም ጉድጓድ ይቆፈርና ፖል ለመትከል ሊሆን ይችላል። ይቆፈራል ጉድጓድ፣ ከዛስ መከለያም አይደረግለት እና በቃ ደግሞ ሰምተናል በዜናው ማለት ላይ የሞቱ ሰዎች አሉ፣ እዛ ጉድጓድ ውስጥ ገብተው የሞቱ አሉ፣ የተጎዱ አሉ። እና ማየት የተሳናቸው ትልልቅ ሰዎች እኔ እንደውም አንድ ጊዜ አጋጥሞኛል። ጉድጓድ ተቆፍሮ ምንም መከለያ የለውም፣ ቦታው በጣም ጨለማ ነውና በጣም አዛውንት ናቸውና በቃ ቀጥ ብሎ ሄደው ነው የገቡትና በጣም ጥልቅ ነበረ። እዛ ከኋላቸው ነው የነበርኩ አጋጣሚና በቃ በጣም ነው የደነገጡት። በቃ ስሜቱ እንዴት እንደሚጨንቅ ማለት ነው። በጣም ትልቅ ሰው ናቸውና ሰው ጠርቼ ነው ሰብስቤ በቃ እንዲያወጧቸው ያደረኩትና እንደዚህ አይነት ነገር ላይ ቢታሰብበት ብዬ አስባለሁ።